ተመስገን ጌታዬ አሁን በጣም ቅለል ብሎኛል እንኳን ደስ ያላችሁ በቃ ጨረስን ማለት ነው በቃ አሁን ገንዘብህን መረከብ ትችላለህ የገንዘብ ዝውውሩን ደግሞ ዛሬ እንጨርሳለን በጣም ነው የማመሰግነው በጣም አይ ምንም ችግር የለም እሺ ስትደሰት ውበት ጨመረ የእውነታሹ እኔም የሆነ ነገር ቅልል ነው ያለኝ ደስ ብሎኛል እሺ እንዴ አቶ ተክሌ ወዴት ነው በቃ እንግዲህ ጨርሰናል አሁን እረፍት ላድርግ ሰሞኑን ስራ በዝቶብኝ እየተሯሯጥኩ ነበር እንዴ ዛሬ ማይደስ ስራት እንኳን አንበላም እንዴ እውነት ነው እንዴ ከዚህ በላይ ምን አለ ብንሄድ አይሻልም እኔ የምልህ እንደውም እኔ እኮ ያሰብኩትኝ እናትህን ይዛሃቸው መጥተህ የደስታችን ተካፋይ እንዲሆኑ ነበር በዛውም ብንተዋወቃቸው ጥሩ ነበር አልነገርኳትም ሌላ ቀን ቢሆን ምናምን አይሻልም እንዴ አልነገርካቸውም ለምን ቆይ ፈርተህ ነው እንዴ አው አይታወቅም ማለት እኔና እሷ አንድ አይደለንም እና ለዛ ነው የፈራሁት እኔ እንዳይጠሉኝ ብለህ ነው እሺ ያው እናት አይደለች የሆነ የታለልኩ ምናምን ነው የሚመስላት ስለዚህ አሁን ላይ መናገር አልፈለኩም በዛ ላይ ደግሞ ጤናዋ ላይም ችግር አለ ምናምንና በዚህ ሰዓት መናገሩ ልክ አልመሰለኝም አረ ምንድነው ያመማቸው ትንሽ ኩላሊቷ ላይ ህክምና እንደሚያስፈልጋት ሐኪም ነግሮናል በቃ እንዳይሻል ከበድኩ እንዴ ደስታ ይሁን ሀዘን ምን እንደሆነ ባላቅም አባቴን ማጣቴን በጣም ቢያሳዝነኝም ግን ደግሞ በዚህ ምክንያት አንተን በማግኘቴ በጣም ደስተኛ ነኝ እኔም በጣም ደስተኛ ነኝ ከተስፋ መቁረጥ ወደ ተስፋ ማግኘት መልሰሽኛል በጣም ንጹህ ነሽ ራስ ወዳድ ብትሆኚ ኖሮ እኮ ይሄኔ ገንዘቡን ወስደሽው ነበር ውለታሽ አለብኝ በጣም ነው የማመሰግነው በቃ እረፍት አድርጊ ልጄ ማታ ደክሞኝ ነው የተኛሁት አመሸህ እኮ እንኳንም ተኛሽልኝ እኔም ደስ የሚል ምሽት ነበር ያሳለፍኩት ደስ የሚል ምሽት ማለት ከዛች ልጅ ጋር ነበርክ እንዴ ልጅ አይ እናቴ እንዳታገኛት አልሽኛ አላገኘኋትኝም ደግሞ እሷም አትፈልገኝም አይሽ ደሃ በመሆኔ የኔ ልጅ አንተ ሀብታም ነህ የጤና ሀብታም ነህ ፈጣሪን አመስግን በትክክል እናቴ ሀብታምና እድለኛ ነኝ ምርቃትሽ አግኝቶኛል ሄሎ
አዎ ገብቶልኛል የኔ ሀቀኛ። አንቺን ለመግለጽ ቃላቶች የሉኝም። አረ በደንብ ነው የምንገናኘው። ለእናቴ ከሱቅ አንዳንድ ነገሮችን ልግዛና ከዛ እመጣለሁ። እሺ ቻው። ምንድን ነው? ምን ተገኘ? ደስ ብሎኛል። ስራው ተሳክቷል። ሕክምናሽን ደግሞ ነገ ትጀምሪያለሽ። እሺ በቃ የሆነሽ ቦታ ልሽ ደርሼ ልምጣ። እሺ ቻው። የኔ መድኃኒዓለም ልጄን ከክፎች ጠብቅልኝ። እቴት ምን ነው በሰላም ነው ያስጠራሽ? አዎ በሰላም ነው። ያው የአንዱ ልጄ ነገር ቢያሳስበኝ እኮ ነው። ማሹ እሱንም እኛንም አሳስቦናል እኮ። ጎሽ እኔ ብቻ አይደለሁማ በልጄ ባህሪ መቀየር የተገረምኩት። አዎ እቴት ነገሩን እንዴት እንደምነግርሽ እንጂ አሹ ምን ሊሊን ካልገደልኩ እያለ ነው። ቆይ ለምን? ፍቅሩን አልቀበል ስላለች ከዛም አልፋ ደግሞ ስሜቱ ላይ ያላገጠች ስለነበር። ወይኔ ልጄ ቀለደችበት። ወይኔ ልጄ እማ እናቴ አንተ ከየት አምጥተህ ነው? ቀድሞ ደግሞ እስከፍለው ነው? እማዬ ደግሞ እንደው ዝም ብለሽ ልበሽ እስቲ አትጠይቂኝ። እሺ አመሰግናለሁ የኔ ልጅ። እኔም አመሰግናለሁ። ዛሬ ስለማመሽ በሩን ዘግተሽ ተኝ። ስመጣ ከፍቼ እገባለሁ ራሴሽ። እሺ የኔ ልጅ። እሺ ቻው። በል ራስህን ጠብቅ እሺ። ደግሞ እንዳታመሽ።
ሰሜኑማ ቤት ልከራይልሽ እያለኝ ነበር። ጥሩ ነው አይከራይልሽ እንዴ? ኧረ እኔ አልፈልግም። ደግሞ አልፈልግም ብየዋለሁ። ምን ነካሽ? በገንዘቡ የገዛኝም ሰለው እንዴ? ሰሞኑን የሆነች ስራ ልጀምር አስቤያለሁ። እሷን ስራ አስከፍተዋለሁ። ከዛ እጥፍ ነው ማለት ደግሞ ከሱ ጋር እየተጓተትኩ ልኖር እንዴ? አሹ እኮ ደሃ ሆኖ ነው እንጂ እኩያዬ ነው። እርግጠኛ ነሽ? አሹ ልቡን የሚነኩ ነገሮች ስንት ንግግሮች ከተናገርሽ በኋላ አሁን ደግሞ አሹ አማረሽ? ሊሊ እረፊ እሺ። እኔ ምንም አይነት ችግር አልፈልግም። ሰውየው ከባለስልጣኖች ጋር ንክኪ ያለው ሰው ነው። አንድ ነገር ብታረጊ እንደማይለቅሽ እያወቅሽ ምን አይነት ጣጣ ውስጥ ነው የገባው? እንዴት አደርክ? ከደስታዬ ብዛት እንዴት ላደር እችላለሁ? አዳር እንዴት ነበርኩ? እስኪ አስተያየት ስጪኝ። አምሮባል። እኔስ ምን ጥያቄ አለው? እንደ ኮከብ ነበር የምታበሪው። በዛ ላይ ደስተኛ ነሽ። ግን አላጠፉም አይደል? ኧረ እንደሱ አትበል። እኔ ከአባቴ ሞት በኋላ ይኸው ለመጀመሪያ ጊዜ ነው ህይወትን በትክክል እያኖርኳት ያለሁት። ግን ከዚህ በኋላ ላጣ አልፈልግም። እኔና እናቴም ህይወትን ዳግመኛ በደስታ እየኖርናት ነው። ሄሎ አሁን እመጣለሁኝ እናቴ። እሺ። አይ እናቴ ቤት ያደርኩ መስሏት እኮ። ቤት ግን መች ነው የምትወስደኝ? በቅርቡ ቤት ነሽ። ጥያቄ ጠይቄሽ አላውቅም። ጥያቄ መጠየቅ እችላለሁ? ትችላለህ። ደስተኛ ነሽ ግን? አዎ ደስተኛ ባልሆን በዚህ ሰዓት አንተ ጋር ምን ሰራ ነበር? ይሄ እኮ እንደ አንድ ማረጋገጫ ይሆናል። ኦኬ ቴንክ ዩ። እኔም አመሰግናለሁ ምርጫ ስላደረከኝ። እኔ የምልሽ ስራ መስራት እቅድ የለሽም? እቅዱማ ነበረኝ። ያው እንደምታውቀው የአቅም ጉዳይ ምናምን ነው እንጂ ብሰራ በጣም ደስ ይለኛል። ኦኬ ለሱ መፍትሄ እኔ ጋር አለ። ጨነቂ አንተ ወይ ውጭ አድረህ ነው? አልጋህ እኮ እንደተነጠፈ ነው እንዴ? አንቺን ትቼ እታድራለሁ። ራሴ አንጥፌው ነው ደግሞ አልጋውን። የኔ ልጅ እባክህ አታስጨንቀኝ። ቢያንስ ትንሽ የብጣሽ ወረቀት እንኳን አስቀምጠህልኝ ሂድ እንጂ። ከዚህ በኋላ እንዳትጨቃጨቅኝ አንድ ልጅ ወልጄ ማምጣት አለብኝ ማለት ነው። እሱማ የባለሙያ ስራ ነበር። ለማንኛውም ወረቀቶቹ አልቀዋል። ትንሽ የተወሰኑ ነገሮች አሉ። እነሱን ሄጄ ላስጨርስ። እንደመጣን ቶሎ ስለምንሄድ ማለት ነው። ተዘጋጅተሽ ጠብቂኝ እሺ? ገንዘቡን ከየት አመጣህ የኔ ልጅ?
እሱን እየሄድን እነግርሻለሁ። አሁን ይሄ የሚያስጨንቅ ጉዳይ ነው። ቻው። ቆይ ልጅ ገንዘቡን ከየት እያመጣው ነው? ወይ እኮ ምን ይሻለኝ? ምን ባረገው ነው የሚሻለኝ? ልጅ እንደው አንተም ሰው ነህ እኔም ብሎ ካደረከኝ ወይኔ ሊሊ አንተ እንደሆንክና ለዛ አፍቃሪ ለሚጫወተው ጓደኛ ብለህ እንደጠራኝ ባውቅ ኖሮ አልመጣም ነበር። ይገባኛል እኮ ግን ጓደኛዬን ስላላየሽው ነው። በእሷ እንዲመሆን በጣም ነው የተጎዳው። ቆይ ለምንድን ነው የሰው ነገር የማይሰማው? አልፈልግህም ማለት አልፈልግህም መስሎኝ። ምን አለ እንደ ድሮ ሰከን ብላ አንዴ ብታገኘውና ብታወራው። አይመስለኝም። ቆይ ግን ይህን ያህል ምን ቢያረጋት ነው? እሱን ጓደኛን ብትጠይቀው አይሻልም? ጉዳዩን ከኔ የበለጠ እሱ ያውቀዋል። እሺ አሁን ለመጨረሻ ጊዜ እንዲገናኙና እንዲያወሩ ምን እናርግ? እኔ የምልሽ ወይ ቤት ልከራይልሽ ብዬሽ እኮ መልስ አልሰጠሽም እኮ። ስለሱ ጉዳይ እኮ ተነጋገርንበት ብዬ ነው። ወይሽ ቤት መከራየቱን ታየውና ለምዱ ወስጄ ፈታ አላረግሽም። ዱባይ ምን ነው? ምን ነው? ዱባይ መሄድ ትልቁ ህልሜ ነበረ። ታዲያ እኔ ህልምሽን አሳካሁት ማለት አይደል? በጣም ነው ደስ ያለኝ። አንድ ጊዜ ሄሎ፣ ወይኔ ፍቅር። የኔ ፍቅር እሺ መልሼ እደውልልሻለሁ። እሺ እሺ፣ የኔ ቆንጆ የኔ ቆንጆ ጭራሽ እኔን እዚህ ጋር አቁመህ ሌላ ሴት የኔ ፍቅር ትላለህ? እሺ ሲያስጠላ። ምንድን ነው? ችግር ራሷ ይታለች እብድ። የኔ ልጅ ወረቀቱ እኮ ዝግጁ ነው። ሰጥተውናል እኮ። ገንዘብ ከየት እናመጣለን ነው ዋናው ቁም ነገሩ። ግን አትረበሽ፣ ተረጋጋ። እኔ ወደ አንዱ ገዳም ሄጄ እቀመጣለሁ። መፍትሄው ከፈጣሪ ነው። ቃል የተገባልንም ሳይሳካ ቀረ። ይሳካልናል ብለንም ፓስፖርት አወጣን። ይኸው ለመሄድ ስንጓጓ ገንዘቡም አልተሟላም አሉ። ቢያንስ እንኳን የሰበሰቡት እንኳን ቢሰጡ ምን አለበት? ያሳዝናል። አይዞሽ፣ ፈጣሪ እንደሰው አይደለም። አንዳንድ ነገሮችን ጨርሼ ልምጣ። ገንዘብም ካገኘው በዛው ጨራርሼ እመጣለሁ። እሺ፣ ልብሶቹን በጠቅላላ አዲስ የገዛው ሻንጣ ውስጥ አድርጊልኝ። እሺ እሺ።
ምንድነው ስልክሽን 10 ጊዜ የምታዩ? ዛሬ እኮ ለምን አልደወለም ብዬ ነው። ውይ ለካ አልነገርኩሽም። ምኑን? ትናንትና ውስጥ እያለን እኮ ደውሎ ነበር። ሙሉ ልጩን አውጥቼ ነው የዘጋውበት። አቀልጅ። እውነት ትንሽ ሞቅ ብሎኝ ስለነበረ ስድብድብ ነው ያደረኩት። እና በቃ ከዚህ በኋላ አይደውልልኝም ማለት ነው እንዴ? እንደዛ ሰድቤውና ስንት ቃላት ተናግሬ መልሶ ከደወለማ የሆነ ነገር አስነግተሽዋል። አንቺ ያሻል እንዴ? እንዴት ነው የሚያደርገው? አረ እንዴት ነው የሚራመደው? አሹ አቤት፣ ምን ነበር? ጠርታችሁ ነበር? ምን ተገኝቶ ነው እባክህ? ደስ የሚል ነገር። ኧረ እባክህ ደስ የሚል ነገር። ስልክ ስደውል ስልክ አይሰራም። ስልኬን ብላክ ሊስት አስገብተዋል በል። በሚገባ። አንተ ነህ የኔን ስልክ ብላክ ሊስት የምታስገባ? አንቺ ዝም ብለሽ ከቋቋታም ሽማግሌ ጋር ጨዋታሽን ተጫውቺ። አጠገቤ እንዳትደርሽ እሺ? አንተ ነህ እንደዚህ የምትናገረው? ብሽቅ! ወይኔ ልጅ የማንም ድሃ መጫወቻ ነው። ገና ለገና አንድ ደጫጭባ ማረበት ብለሽ ነው እንደዚህ የምትሆኚው? ዝም በይ በእናትሽ። እንዴ ገንዘብ ብቻውን ፍቅር ይሆናል መሰለሽ? ወይኔ ልጅ ወይኔ፣ እኔ ነኝ የማንም መጫወቻ የሆንኩኝ።